ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ረመዳን ቢያልፍም እስኪ ኑ ሳምቡሳ እንጠቅልላችኋለሁ። እንደዚህ ማለት ነው። እስኪ ለምን ለእናንተ ያላሳይም ብዬ ነው እየቀረስኩት ከጀመርኩ በኋላ እና ይሄ ጅብን ኬሪ ነው። እዚህ በግዶንስ ጅብን ሞዘሬላ ይሄኛው እኔ ሰሞን አላውቀው እናንተ ጨርሱበት እላችኋለሁ። አብረን እንጠጋለን እና ጉዶቼ፣ ማሮቼ፣ ፍቅሮቼ ፕሊዝ ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ አበረታቱኝ። በእናታችሁ ማይ ፋሚሊ እንደዚህ ነው የሚጠቀለለው ሳምቡሳ እና ላይክ ሰብስክራይብ አድርጉልኝ ብዬ እማጸናቸዋለሁ። ይሄን ነገር ስሙን አላውቀውም። እስኪ መጣቁ ነገር ደግሞ በእጅሽ ለምንድን ነው መሰሪ ካላችሁን ጓንት እጄ ትንሽ ስለሆነች ለእጄ የሚሆን ጓንት አጣሁት። ሁሉም ይሰፋኛል፣ ይገዛል፣ ይሰፋኛል እና ስለዚህ በእጄ ነው እየሰራሁት። እጄን ታጥቤ እላችኋለሁ። እና ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ሼር አድርጉ። በእናታችሁ እንደው እርዱኝ ብዬ አለመንኩም። እርዱኝ ብዬ ከምለምናችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። በእናታችሁ ስወዳችሁ እስኪ እጅ ቪዲዮ ላይ ብዙ አይደለም 5 ሰብስክራይብ ባገኝበት ማሻአላ እድለኛ ነኝ ብዬ ነው የማስበው እላችኋለሁ። ፋሚሊ እና እንዴት ነው እስኪ ህይወት ጤናን እንዴት ነው እናንተ ጋር? እያወራን እንስራ ብዬ ነው እኔም እንዳይደብረኝ ብቻዬን ስለሆንኩት እና ከእናንተ ጋር እያወራው እያወያየው እንስራ እላችኋለሁ። ማይ ፋሚሊ እንደዛ ነው ማይ ፋሚሊ። እንዴት ነው እስኪ የሰው ሀገር እንዴት ይዟቸዋል? የሰው ሀገር በእርግጥ ይከብዳል። ይኸው ብቻ ተመስገን። እንደው ልፋታችን በከንቱ አይቀር፣ መጨረሻውን ያሳምርልን ፈጣሪ እንጂ የሰው ሀገር ኑሮ ይከብዳል። ሁላችንም እንደምናውቀው ማለት ነው። የሰው ሀገር ኑሮ በጣም ከባድ ነው። አንደኛ እድሜያችን ይጨርሳል፣ ሁለተኛ ጊዜያችን፣ ሶስተኛ ምን ልበላችሁ እንግዲህ ድካም፣ እመም ከጥቅሙ ይልቅ ጉዳቱ ይመዝናል። የአረብ ሀገር ኑሮ ብቻ ምን ይደረግ፣ ተመስገን እንበል እንጂ የአረብ ሀገር ኑሮ ከጥቅሙ ይልቅ ጉዳቱ ይበዛል። ብቻ ተመስገን። ይሄንን አሳጣን ማለት ነው ፈጣሪ። በእንጨት አንውጋ። ይሄ የሚያጣ ስንቱ ስላለ ማለት ነው። እና እንደዛ እላችኋለሁ ማይ ፋሚሊ። እስኪ ዩቱቤ አንዳንዴ ሰራለሁ፣ አንዳንዴ ተዋለሁ። እሱም ያናድደኛል። እኔ እንዳሰብኩ አይሆንልኝም። ደግሞ ሲያናድደኝ መልሼ አቆማለሁ። መልሼ ደግሞ እስኪ እንደምንም ይሄን ተስፋ አልቆርጥበትም ልስራበት ብዬ ደግሞ ተመልሼ እመጣለሁ እና በቃ ከዩቱብ ጋር ግብ ቦክስና ምንድን ነው ካራቴ